ደጀን ከተማ አስተዳደር በአማራ ክልል በምስራቅ ጎጃም ዞን ውስጥ ከሚገኙ 17 ወረዳዎችና 8 የከተማ አስተዳደሮች መካከል አንዷና የንግድ ከተማ ስትሆን ከተማዋ ያሏትን ልዩ ልዩ ጸጋዎች በሶስት ዋና ዋና ከፍለን እንመልከት። የመጀመሪያው የኢትዮጵያ የጉዞ ማዕከል ደጀን በተለምዶ የእንግዳ ማረፊያ ተብላ ትጠራለች። ለዚህም ምክንያቱ ከአዲስ አበባ ወደ ሰሜን ኢትዮጵያ ወይም ባህር ዳርን፣ ጎንደርና ደብረ ማርቆስና ሌሎችን ከሰሜኑ ወደ ጎጃም የሀገሪቱ ክፍል ለሚጓዙ ተጓዦች ብቸኛዋና ዋነኛ መገኛ የአባይ በረሃማ በመሆኗ ነው። ሌላው ለረጅም መንገድ ተጓዦች ምቹ የሚሆኑ የእንግዳ ማረፊያ ሆቴሎችና ለራበው መመገቢያ የሚሆኑ በርካታ ጥራት ያላቸው ምግብ አገልግሎቶች በከተማዋ በስፋት ይሰጣሉ። የሚፈልጓቸው ምግቦች በተለይም የአገር ባህል ምግቦች በብዛት ተጓዦች ዘንድ ተወዳጅነት አላቸው። ሁለተኛ፣ የተፈጥሮና የማዕድን ጸጋዎቿ ደጀን በከተማነት ብቻም ሳይሆን በዙሪያ ባሉ ቀበሌዎች የታቀፉ እጅግ በርካታ የከርሰ ምድር ጸጋዎች ያሏት ተመራጭ ከተማ ናት። ከእነዚህም ውስጥ የመጀመሪያው የጅብሰም ማዕድን። ጅብሰም በአካባቢው በስፋት ከሚገኙ ማዕድናት መካከል ጅብሰም ቀዳሚውን ስፍራ ይይዛል። ይህም ለግንባታ ግብዓትነት የሚውል በመሆኑ የትመን ጅብሰም ፋብሪካ ያሉ ግዙፍ ኢንዱስትሪዎች በአካባቢው እንዲመሰረቱ ምክንያት ሆኗል። እንደ ላይምስቶን ያሉ የሲሚንቶ ፋብሪካዎች ግብዓት የሚሆኑ ድንጋዮችና ሌሎች የግንባታ ማዕድናት በስፋት ይገኙበታል። ሶስተኛው ምቹ የኢንቨስትመንት መዳረሻ በመሆኗ ከተማዋ ያላት የተፈጥሮ ጸጋ ስልታዊ መገኛዋ ጋር ተዳምሮ ለባለሀብቶች ተመራጭ እንድትሆን አድርጓታል። ደጀን የንግድና የኢንዱስትሪ ማዕከል ፋብሪካዎች መኖራቸው ለከተማዋ የኢኮኖሚ እድገት እና ለወጣቶች የስራ ዕድል ፈጠራ ትልቅ አቅም አለው። የከተማ አስተዳደሩ እነዚህን ጸጋዎችን በመጠቀም የከተማዋን የንግድና የኢንዱስትሪ ኮሪደር ለማሳደግ በልማት ላይ ይገኛል። ደጀን ከተማ አስተዳደር የአባይ በረሃን ተሻግረው ለሚመጡ እንግዶች ሁሉ ማረፊያ የሆነች የፍቅርና የእንግዳ ተቀባይነት ከተማ ተጓዦች የሚያርፉባት፣ የተራቡት የሚመገቡባትና የጉዞ ትዝታቸውን የሚያሳርፉባት ደጀን በከርሰ ምድሯ ደግሞ እንደ ጅብሰም ያሉ የማዕድን ጸጋዎች የታቀፈች የኢንዱስትሪ ተመራጭ ከተማ